ድንኳኑ እነዚህ ሁሉም እንዲህ ምን ሆነው ነው? ለሰርግ እንጓዣለን ቶሎ ነው ብያቸው። ምን ነው ቆየ እኮ ስራ ይዘኩ ነው። በእናትህ ያ ደግሞ አይመጣም። አንተ ምንድን ነው የሚሰራው ስራ ልክ ነው? እኔ በአንተ ሰርግ ምክንያት ካንተ በላይ ማሰብ አለብኝ። ጣሎን ማን ነው የሚጠምቀው? የድሮ ኤክስ እናት ነው የበለጠው። በቃ ጣለው በቃ ቆመ ተበላሽ ቆመጨረ። ምንድን ነው የሚደረገው? ተው እንጂ እሱ ይገርማል። እንደገና የሚስቱ ወንድም እልል ያለ ሌባ ነው አሉ ሳሚ። የሰርግ ቀን በሚያስፈልግ ቦታ ካሜራ ገጥመን መከታተል አለብን። ምክንያቱም ሰርጉ ለቅሶ ቤት ነው የሚሆነው። ስልክ የተበላው ሲል ገባኝ። እናንተ ስለሆነ እኔ እኮ የሚያሳስበኝ ነገር እኮ የሰርጉ ቡሌውን እንዴት ነው ለመልስ ማቀርበው? አይ እሱ አያሳስብ። እኔ ቦምብ የሆነ ቃረቅ ያለኝ ቀድሜ ከምግብ በፊት አቀርባለሁ። ምግብ ለማን ማንነኝ ራስ ሰክራ መጣ ወይም ደግሞ እኔ ራሴ ሰክሪ ሰርጉን በጠብጠውና ምግቡ ይቀራል። ምሳ ሰዓት ላይ ነው ይረብሻል። በጣም አሪፍ ሀሳብ። ተው ሰርጉ ተበጠበጠ ደም ተብሎ እታማል። አይበጠበጥም። ሰው ሲሰክር ዘፈን ከፍትለታለን። በቃ አይበላም፣ ዝም ብሎ ይጨፍራል በባዶ ሆዱ። እሺ ምን ይበላሉ? እሱማ ድንች አንቀቅልላችሁ ያ የ40 ብር ገዝተን ታቀለን ወይ የጠላ ቂጣ ይበላል። የጠላ ቂጣ መጣላችሁ በጣም አሪፍ ነው። እሺ አንድ ወለ የቀረ ነገር የሰርጉ ላይ የምናቀርበው ዳንስ እሱን ማለት ለማመጀዋለሁ እኮ ቤት እንዴ ነበር ይላል። ስንጀምር በግራ ነው የምንሄደው መጀመሪያ በግራ እሺ ጀምር። በግራ እኮ ነው የተባለው። በቃ ችግር የለውም። እሱ አያሳስብም። በቃ ብቻ ሰርጉ ይደገሳል ማለት ነው። አዎ ይደገሳል። የእናቴ ልጅ ደስ ብሎኝ መጣሁ። ቻው